በቂርቆስ ክፍለ ከተማ ወረዳ 7 የጽዳትና ውበት አስተዳደር ጽሕፈት ቤት በ2018 በጀት ዓመት ከተማዋን ውብና ጽዱ በማድረግ ዘርፈ ብዙ ስራዎችን እያከናወነ ይገኛል። በጽሕፈት ቤቱ በውበት በማጓጓዝ በመልሶ መጠቀምና በግንዛቤ በወረዳችን ህብረተሰቡን በማስተባበር ጽዳት ባህሉ ያደረገ ማህበረሰብ በመፍጠር ከተማዋን ውብና ጽዱ እንዲሁም ሳቢ በማድረግ እየተሰራ እንደሚገኝ የጽሕፈት ቤቱ የግንዛቤና የህብረት ተሳትፎ ቡድን መሪ አቶ ሙልጌታ አበራ ገልጸዋል። ሁለት ብሎኮች አሉን። በእነዚህ ብሎኮቻችን ላይ ወደ 413 አካባቢ የሚኖሩ ነዋሪዎች አሉ። እነኚህ ነዋሪዎች የግንዛቤና ህብረተሰብ ተሳትፎ ባለሙያዎች ቤት ለቤት በመሄድ ስለ ቆሻሻ አያያዝ አወጋገድ ግንዛቤ የሚሰጥበት አግባብ ያለው። ከዚህ በተጨማሪም የመንገድ ጥርጊያ ፈጻሚዎቻችንም መንገዶችን በስታንዳርድ መሰረት በቀን 3 ጊዜ ጠዋት ከ12 ሰዓት እስከ 5 ሰዓት አካባቢና ከዛ ከሰዓት ማታም ጭምር በሽፍት እየተሰራ ያለበት ሁኔታ ነው ያለው። ከሞዴል ብሎክ ጋር በተያያዘ በወረዳችን ሁለት ብሎኮች አሉ። ብሎክ 1፣ ብሎክ 2 አሉ። እነኚህ ብሎኮች ባለሙያውን በመመደብ ከተማዋን ውብ፣ ጽዱ፣ አረንጓዴ ለማድረግ ባለሙያው ያላሰለሰ ስራ እየሰራ ያለበት ሁኔታ ነው ያለው። ከዚህ በተጨማሪም የጠቅላይ ሚኒስትሩ ኢኒሼቲቭ በመከተል ባለሙያዎቹን የወንዝ ዳርቻና የወንዝ ውስጥ ያሉትን ቆሻሻዎች በማንሳት በተደጋጋሚ በቀን 3-4 ጊዜ ወንዝ ውስጥ እየተገባ ከተማው ወንዞች ቆሻሻ መጣያ ሳይሆኑ ለሰዎች መዝናኛ መሆን አለባቸው በሚል መፎክር በተደጋጋሚ እየተጸዳ ያለበት ሁኔታ ነው ያለው። ስለዚህ እንደ ጽዳት አስተዳደር ጽሕፈት ቤት ቦታዎቻችን ምቹ፣ ለነዋሪዎቿ ምቹ፣ ቆሻሻዎችንም በሚገባ መንገድ በ3 አይነት መንገድ እየለየን የምናደርግበት ሁኔታ እሱ በጣም ጥሩ ነው ብሎ መውሰድ የሚቻልበት ሁኔታ ነው ያለው። የሚበሰብስ የማይበሰብስና አደገኛ ቆሻሻዎችን እያመቻቸን የሚሰራበት ሁኔታ ነው ያለው። እየተሰራ ባለው የጽዳት ስራ ላይም ከተለያዩ አደራጆች ጋር በጋራ በመስራት በወረዳው ሁሉም ብሎክ ጽዳቱ የጠበቀ እንዲሆን በማድረግ አካባቢው ለነዋሪዎች ምቹና ተስማሚ እንዲሁም ጤናማ እንዲሆን በማድረግ ጽሕፈት ቤቱ እየሰራ ያለው ስራ የተሻለ እንደሆነ ይናገራሉ። በተሰጠን አቅጣጫ መሰረት የቆሻሻ አያያዝ፣ ቆሻሻ ሀብት መሆኑ፣ የደረቅ ቆሻሻ አያያዝ የለይተው የመለየት ስራ፣ ለምሳሌ የሚበሰብስ የማይበሰብስ ቆሻሻዎችን ለይተን እንድንጠቀም አቅጣጫ በተሰጠን መሰረት እየተጠቀምን ነው። ጽዳት አስተዳደር ጽሕፈት ቤት ስራውን እየሰራ እንደሆነና አካባቢያችንን ጽዳትና ውበት እየጠበቀ እንደሆነ እናውቃለን። ወደፊትም ከዚህ የተሻለ ስራ እንዲሰራ የምሰጠው አስተያየት በርቱ ነው እና በሌላም በኩል ደግሞ ማንኛውንም ሰራተኛው ሆነ ኃላፊዎቹ ስራቸውን አውቀው በትክክል እየሰሩና ለአካባቢው ምሳሌ እንዲሆኑ ገልጻለሁ። አመሰግናለሁ። አካባቢውን ጽዱ ለማድረግ ህብረተሰቡን በሳምንት ቅዳሜ ህብረተሰቡ በነቂስ በመውጣት አካባቢውን ለማጽዳት በከፍተኛ ደረጃ እየተሰራ ነው ያለው። በተጨማሪም ሁሉም ተቋሞቻችን የሃይማኖት ተቋም፣ የመንግስት ተቋም፣ ትምህርት ቤት፣ ሌሎችም ተቋሞቻችን በአጠቃላይ አጠቃላይ ሰራተኛው በማስወጣት ዘመቻ እየተደረገ የተቋሙ ለሚሰራው ሰራተኛ ምቹ ለማድረግ ከፍተኛ ርብርብ እየተደረገ የሚሰራበት ሁኔታ ነው ያለው። በተጨማሪም ስራውን ለማሳረጥ በእኛ በኩል አጠቃላይ የጽዳት ግብአቶችን በስፖንሰርን በማፈላለግ በመንግስት በተለያዩ አካላቶች እያመቻቸን የምንሰራበት ስራ የተሻለ ነው ብሎ መውሰድ ነው የሚቻለው። ስለዚህ በዚህ በጀት ዓመትም ከተቋሞቻችን ላይ 4 ተቋማትን በእውቅናና ሽልማት የሰጠንበት ሁኔታ ነው ያለው። ለምሳሌ እድገት በህብረት ትምህርት ቤት፣ ኢትዮጵያ ሆቴል፣ ራስ ሆቴል እና መንገዱ የትራንስፖርት ሎጂስቲክ ባለስልጣናትን ካሉት ተቋሞቻችን በጽዳት እንክብካቤና ውበት ላይ የተሻለና ወደፊት የመጡ ስለሆኑ ለነሱ እውቅና የሰጠንበት ሁኔታ ነው ያለው። ሌሎችም በመካከለኛ በዝቅተኛ ደረጃ ያሉ ተቋሞች አሉ። እነኚህ ወደፊት እንዲመጡ ባለሙያው ያላሰለሰ ድጋፍና ክትትል እያደረገ የሚገኝበት ሁኔታ እንዳለ ነው መገንዘብ የሚቻለው። የጽዳትና ውበት አስተዳደር ጽሕፈት ቤት በ2018 በጀት ዓመት በ6 ወሩ በኮሪደር አካባቢ በወንዝ ዳርቻ እንዲሁም በየሳምንቱ የጽዳት ንቅናቄ ስራዎችን በመስራት ወረዳችን ብሎም ከተማችን ውብና ጽዱ ለነዋሪዎቿ ተስማሚ ሆና እንድትቀጥል
በስፋት እየሰራ እንደሆነ ለማወቅ ተችሏል።